ጤና ይስጥልን የተወደዳችሁ የቻናላችን ተከታታዮች ዛሬ በሀገራችን ፖለቲካና ሕግ ዙሪያ ትልቅ መነጋገሪያ የሆነውንና በቅርቡ ከቃሊቲና ቂሊንጦ ማረሚያ ቤቶች የወጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከአማራ ክልል ቀውስ ጋር በተያያዘ በሽብር ወንጀል ተከሰው በስር ላይ የሚገኙ ከ300 በላይ ፖለቲከኞች፣ ጋዜጠኞችና የህዝብ ተወካዮች የይቅርታ ሰነድ የቀረበላቸው ቢሆንም ጉዳዩ ትልቅ ውዝግብና ክፍፍልን ፈጥሯል። ለመሆኑ የይቅርታ ሰነዱ ምን ይዟል? ተከሳሾቹስ ለምን ሰነዱን አንፈርምም አሉ? በህግስ በኩል ጉዳዩ እንዴት ይታያል? ዛሬ ዝርዝሩንና ህግ የሚለውን ይዘንላችሁ መተናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እንደ ቢቢሲ ዘገባ ከሆነ በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር አቶ ብርሃኑ አዴሎ አደራዳሪነት የተዘጋጀው ይህ የይቅርታ ሰነድ ከ300 በላይ ለሚሆኑ ተከሳሾች እንዲፈርሙት ቀርቦላቸዋል። ሰነዱ ተከሳሾቹ ይቅርታ ጠይቀው ከስር እንዲለቀቁ ቅድመ ሁኔታዎችን አስቀምጧል። የሰነዱ ዋና ዋና ነጥቦችን ስንመለከት አንደኛው ኃላፊነት መውሰድ። ተከሳሾቹ በአማራ ክልል ለተፈጠረው ቀውስ ለተገደሉና ለቆሰሉ በሺዎች የሚቆጠሩ ሰዎች ህይወት እንዲሁም በቢሊየን ለሚቆጠር ንብረት ውድመት እኛ ነን ኃላፊነቱን የምንወስድ ብለው እንዲያምኑ የሚያትት ነው። ሁለተኛው ደግሞ የፖለቲካ አቋምን እንደ ወንጀል ማመን። ሀገሪቱ በአማራ ትውፊቶች መመራት አለባትና ያላግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ብለው ማመናቸው ወንጀል እንደሆነ እንዲቀበሉ ይጠይቃል። ሌላኛው ደግሞ ጽንፈኝነትን ማውገዝና ቃል መግባት ነው። በክልሉ የሚንቀሳቀሱ ታጣቂዎችን መንግስት ጽንፈኛ ብሎ የሚጠራቸው የፋኖ ቡድኖችን ጽንፈኞች ብሎ እንዲያወግዙና ዳግመኛ በእንዲህ አይነት ድርጊት ውስጥ ላለመሳተፍ ከተሳተፉም ደግሞ መንግስት እርምጃ እንዲወስድባቸው እንዲስማሙ ያዛል። የተከሳሾቹ ምላሽና በማረሚያ ቤት የተፈጠረው ክፍፍልስ ምንድነው? ታዲያ ይህ ሰነድ የቀረበላቸው ተከሳሾች ምን አይነት ምላሽ ሰጡ ይሆን? ምላሻቸው ምን ነበር? እንደ መረጃዎች ከሆነ አብዛኞቹ ተከሳሾች ሰነዱን የፈረሙ ቢሆንም 30 የሚሆኑ ተጽዕኖ ፈጣሪ ፖለቲከኞችና ጋዜጠኞች ግን ቅድመ ሁኔታውን ሙሉ በሙሉ ውድቅ አድርገውታል። ሰነዱን ውድቅ ካደረጉት መካከል የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያሌው፣ ጋዜጠኛና አክቲቪስት መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ዳዊት በጋሻው፣ አባይ ዘውዱ፣ ገነት አስማማውና ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸውና ዶክተር ቴድሮስ ኃይለማርያም ይገኙበታል። እነዚህ 30 ተከሳሾች በጻፉት ደብዳቤ ወንጀለኛ ነን ብለን አንፈርምም፣ ይህ በህግም በሞራልም በፖለቲካም ተቀባይነት የለውም፣ የአማራ ህዝብ ጥያቄዎች ህጋዊ ናቸው ብለን እናምናለን ሲሉ አቋማቸውን ገልጸዋል። በመሆኑም ከ3 ዓመት በላይ ያለ ፍትህ መቆየታቸውን በመጥቀስ መንግስት ክሱን አቋርጦ በምህረት ወይም በፖለቲካዊ ውሳኔ እንዲፈታቸው ጠይቀዋል። አዲስ የተከሰተው አዝማሚያስ ምንድነው? የይቅርታ ሰነዱን በመቀበልና ባለመቀበል በታሳሪዎች መካከል በተፈጠረ አለመግባባት ምክንያት ከነሐሴ 5 ቀን 2018 ዓ.ም ጀምሮ የፈረሙትና ያልፈረሙት ተከሳሾች በቃሊቲ ማረሚያ ቤት ተለይተው በተለያዩ ክፍሎች እንዲታሰሩ ተደርገዋል። የይቅርታ ሰነዱ ህጋዊ አካሄድ ይከተላል? ይህንን ስንመለከት አሁን ደግሞ ወደ ዋናው ህጋዊ ጥያቄ እናልፋለን። ገና በፍርድ ቤት ክሳቸው እየታየ ያሉና ፍርድ ያልተሰጣቸው ሰዎች በህግ አሰራር ይቅርታ መጠየቅ ይችላሉ? ከዚህ ጋር በተያያዘ የህግ ባለሙያ የሆኑት አቶ ኤርሚያስ ጥላሁን ለቢቢሲ እንደገለጹት ከሆነ በኢትዮጵያ የወንጀል ህግ አንቀጽ 229ና በይቅርታ አዋጅ ቁጥር 840/2006 አንቀጽ 15 መሰረት ይቅርታ የሚሰጠው ከተፈረደ በኋላ ነው። አንድ ተከሳሽ ይቅርታ መጠየቅ የሚችለው ወይም መንግስት ይቅርታ ሊሰጠው የሚችለው ፍርድ ቤት የቀረበበትን ክስ መርምሮ ጥፋተኛ ነህ ብሎ የመጨረሻ የቅጣት ውሳኔ ሲያሳልፍበት ብቻ እንደሆነ ተናግረዋል። ያልተፈረደበት ሰው ሁኔታ ምን ይመስላል ሲል ህጉ ያልተፈረደበት ሰውስ ሁኔታው ምን ይመስላል ሲባል ደግሞ አሁን በስር ላይ ያሉ ግለሰቦች ገና በፍርድ ቤት ላይ ያሉ እንጂ ያልተፈረደባቸው ናቸው። በፍርድ ሂደት ላይ ያለን ሰው በይቅርታ ነፍታ ማለት ከህግ አሰራር ውጭ ነው። ሌላኛው ደግሞ ትክክለኛ ህጋዊ መንገድ ምንድነው ሲባሉ ሲጠየቁ የህግ ባለሙያውም እንዲህ ብለዋል። መንግስት እነዚህን ሰዎች ከስር ለመፍታት ከፈለገ ይቅርታ ሳይሆን መጠየቅ ያለበት ክስ ማቋረጥ ወይም ደግሞ ምህረት ነው። አቃቢ ህግ በህጉ መሰረት የህዝብን ጥቅም ለማስጠበቅ ሲል ያቀረበውን ክስ ማቋረጥ ይችላል ይላሉ። እንግዲህ ተመልካቾቻችን
ከአማራ ክልል ቀውስ ጋር በተያያዘ የታሰሩ ወገኖች ጉዳይ በፖለቲካውም ሆነ በህጉ በኩል ትልቅ ውዝግብ እንደያዘ ቀጥሏል። መንግስት ያቀረበው የይቅርታ ሰነድ የፖለቲካ መፍትሄ ያመጣል ወይስ የባሰ አለመግባባት? ያልተፈረደባቸው እስረኞች ወንጀለኛ ነን ብላችሁ መኑ መባላቸውስ ትክክል ነው ወይስ ክሱ ተቋርጦ በምህረት መፈታት አለባቸው? እርስዎ በዚህ ጉዳይ ላይ ምን ያስባሉ? ሐሳብና አስተያየታችሁን ከታች በኮሜንት መስመር ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክና ሼር ማድረጋችሁን አትርሱ። በቀጣይ አዳዲስ መረጃዎች ወደ እናንተ እስከምናደርስ ድረስ መልካም